ሰላም 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 ለእናንተ ይሁን። በዓለም ዳርቻ ያላችሁ ውድ የሀገሬ ልጆች እንዴት ናችሁ? የዚህ ቻናል ተከታታዮች ሁላችሁም ሰላም እግዚአብሔር ይብዛልኝ ይላለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉልኝ በአክብሮት ጠይቃለሁኝ። ዛሬ የማሳያችሁ ኩዊከር እንዴት በቤት ውስጥ እንደማዘጋጅ ይሄን የማሳያችሁ ውህድ በጣም ቆንጆ ለቀጫጭን ልጆች የሚመከር ቀጫጭን ልጆች የሆናችሁ በአጭር ጊዜ መወፈር እንደምትችሉ ከወዲሁ ነግራችኋለሁኝ። የተጠቀምኩበት ነው፣ እኔ ያየሁትን ነው ለእናንተ እዚህ ጋር ያቀረብኩላችሁ። በጣም በአጭር ጊዜ ማለት ነው። በአንድ ወር ውስጥ በተከታታይ ለአንድ ወር ከጠጣችሁ በጣም በተከታታይ ለውጥ እንደምታገኙበት ነው ምነግራችሁ። በዛ ላይ ያኔ ጤነኛ ምግብ ነው። ምንም ጤናን የሚል ነገር የለውም። ቆንጆ የሆነ ጥሩ የሆነ ውህድ ነው ማዘጋጅ ያላችሁ። በሀገራችን ያው አጥሚት ነው የምንለው፣ ሙቅ ማለት ነው። ሙቅ አጥሚትም እንለዋለን። እና ዛሬ እንደምታዩት እዚህ ጋር የወተት ዱቄት አዘጋጅቻለሁ፣ ኩዊከር አዘጋጅቻለሁ። ስኳር ያስፈልገኛል። በዚህ መልኩ ኩዊከሩን የሚበቃኝን ያህል እኔ እፈጫለሁ ማለት ነው። በመፍጫ እንደሚበቃኝ ያህል እፈጫለሁኝ። ላም አረገዋለሁ ማለት ነው። ምክንያቱም ፈሳሽ ነገር ሙቅ ስለምንሰራ ላም ሲል ነው ቆንጆ የሚመጣልን እንትኑ። በዚህ መልኩ አገራችን እንጠቀማለን። የአጃ ዱቄት ማለት ነው። አጃ ነው እሱ ራሱ ነው። እዚህ ጋር ወተት ስለምደበልቅለት ነው እንጂ እሱ ራሱ ነው በሀገራችን አጃ የምንለው ማለት ነው። እና በጣም ከምላችሁ በላይ ነው ለውጥ የምታገኙት። አብሶ ቀጫጭን የሆናችሁ ልጆች ተጠቀሙት። እመኑኝ፣ በእውነት ነው የምላችሁ። እመኑኝ፣ ተጠቀሙት፣ ለውጥ ታገኙበታላችሁ። እኔ ያው ስለማውቀው ነው ስላየሁ። በእርግጥ እስከዛሬ እንትን አላልኩላችሁም፣ ግን በጣም ለውጥ ነው የምታገኙበት በአጭር ጊዜ። ለጤና የሚረብሽ ነገር የለውም፣ የሚያምህ ነገር የለውም። እንደውም አጃ ለጤናችንም ጥሩ ነው። አንጀታችንን ያጸዳልናል። በጣም ብዙ ጥቅም አለው፣ የአጃ ጥቅም ማለት ነው። አገራችን አራስ አይታችኋል። በጣም ወፍሩ ቆንጆ ሆኖ የሚወጡት በዚህ ይሄን ስለሚጠቀሙ ነው፣ አጥሚት ስለሚጠቀም ነው ማለት ነው፣ ስንወልድ ማለት ነው። እና በዚህ መልክ የሚበቃኝን ያህል ያው ፈጭቼ ያለሁኝ እዚህ ጋር በማንኪያ የሚበቃኝን ያህል እለካለሁ ማለት ነው። የሚያስፈልገኝን ያክል ከወተትም እንደዛ ከዚህም እንደዛ እኩል በኩል አድርጌ ነው የማደርገው። እንደምታዩት ይኸው ደርሷል፣ ዝግጁ ሆኗል ማለት ነው። አሁን ከዚህ ከፈጨሁት ኩዊከር 3 ማንኪያ አደርጋለሁ። ከዱቄቱ ወተት ደግሞ 2 ማንኪያ አደርጋለሁ ሳዘጋጅ ማለት ነው። ከዛ ደግሞ ስኳር ደግሞ 1 ማንኪያ ስኳር አረጋለሁ። ሁሉንም አደባልቄ ቀዝቃዛ ውሃ ነው መበጠብጠው ማለት ነው መጀመሪያ ላይ። ምክንያቱም ሞቅ ባለ ውሃ ካደረግነው ይጓጉልብናል። ስለዚህ እንዳይጓጉልብን ልብ ባለ ውሃ፣ በጣም ቀዝቃዛም ባልሆነ ባልሞቀ ውሃ፣ ያኔ ውጭ ከሚለው ማለት ነው። በሱን በጠብጣለን። ስኳር እንደ አቅማችን ማድረግ ይቻላል። ስኳር ማይፈልግ ሰው ካለ ደግሞ ቴምር ማድረግ ይቻላል። ሙቁን አፍልተን ከጨረስን በኋላ ቴምር መጨመር ይቻላል። ከዛ ደግሞ ከፈለግን ደግሞ ማር ማድረግ እንችላለን። ያ እንዳስፈላጊነታችን እንደ ራሳችን ማለት ነው፣ እንደምንፈልገው መጠቀም ይቻላል። እና እመኑኝ፣ በእውነት ነው የምላችሁ፣ እመኑኝ፣ ለውጥ ታገኙበታላችሁ በአጭር ጊዜ ማለት ነው። በተከታታይ ግን ጠጡ። ለአንድ ወር ማታ ከእራት በኋላ ጠጡ። ከእራት በኋላ ጠጥታችሁ መተኛት ግዴታ ስትተኙም አይደለም፣ ጠዋት ላይ መጠጣት ይቻላል። ግን ቢያንስ ከእራት በኋላ ያው ክብደት ለመጨመር ስለሆነ ከእራት በኋላ ብንጠጣ የበለጠ ክብደታችን ቆንጆ ይሆናል ማለት ነው። ግን የሚመከረው ቀጫጭን ለሆኑ ልጆች ብቻ ነው። ምክንያቱም ውፍረት ደግሞ ሲበዛ ደግሞ ያው ችግር ስለሚያመጣ ለጤናችን ማለት ነው። መካከለኛ የሆነ ውፍረት፣ ቆንጆ የሆነ ሳቢ የሆነ መሆን አለበት ውፍረታችን እንጂ ከአቅም በላይ ስንወፍር ደግሞ ለጤናችን ጠንቅ ስለሆነ ማለት ነው። ስኳርም ሳናበዛ ስኳር በመጠኑ መጠቀም ማለት ነው። እና በዚህ መልኩ አዘጋጅቼ ያለው ውሃዬን አድርጌ ያለው ካሁን በኋላ ባለው መጣድ ነው
ጥጄ ያው 15 ደቂቃ ቢያንስ ፊከር ያው ብዙ ሰዓት አይፈልግም። በመጠኑ ነው የሚፈልገው፣ በትንሹ እሳት ብዙ አይፈልግም እና በአጭር ደቂቃ ውስጥ ነው የሚደርስልን። እህቶቼ ተጠቀሙት ነው እምላችሁ። በጣም ጠቃሚ ነው፣ ለጤናችን አስፈላጊ ነው፣ ጠቃሚ ነው። አንጀታችንንም በደንብ ነው የሚያጸዳልን። ገብስ ራሱ ድርቀት ላለበት ሰው በጣም ቆንጆ ነው። አንጀታችን ድርቀት ለሚያጠቃን ሰዎች ራሱ ብንጠቀም ሁል ጊዜ ቁርስ ላይ እንደዚህ ሙዝ ጋር ምናምን ቁርስም ራሱ ብንጠቀሙ በጣም ቆንጆ ነው። ለድርቀት ላለበት ሰው ማለት ነው፣ ቆንጆ ነው እና በዚህ መልኩ ተጠቀሙ ላለሁ እህቶቼ። ሁላችሁም በዓለም ዳርቻ ያላችሁ ሁላችሁም አመሰግናለሁ ስለተከታተላችሁ። ይህን ቪዲዮን ስለምታዩልኝ አከብራችኋለሁ፣ ወዳችኋለሁ። ጓደኞቼ ያልሆናችሁ ቤተሰብ ያልሆናችሁም ሰብስክራይብ እንዳታደርጉልኝ በአክብሮት ከወዲሁ ጠይቃችኋለሁ። በጣም ነው ማመሰግነው፣ እወዳችኋለሁ። ቪዲዮን ግን እስከ መጨረሻ እዩት። በዚህ መልኩ ያኔ ወፍሮ በጣም ከታየን የሞቀ ውሃ እዚህ ጋር መጨመር እንችላለን። ማለት በጣም ወፍራም ሲሆን ጥሩ አይደለም። እንደሚጠጣን አይነት አድርገን ትንሽ ቀጠን ማድረግ አለብን። በዚህ መልኩ ያው ቀዝቃዛ ውሃ ሳይሆን የሞቀ ውሃ እናደርጋለን፣ ከበሰለው ላይ ስለሆነ ማለት ነው። ቀዝቃዛ ስናደርግ እንዳይበላሽብን ማለት ነው።